الله يا مسجد إمام مسجد استعلوا سوّج طفاتاتهم ምንድነው ምን አጠፉ የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ በደል እንዳትፈጽሙ የተቸገረን እርዱ ይሄ አይደል እንዴ ወላጆቻችሁን አክብሩ ይሄ ነው መልእክታቸው መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው ከምን መጣ والله ጥላቻ ነው ሌላ አይደለም وما نقموا منهم الا ان يؤمنوا بالله العزيز الحميد ከነርሱ ምንም አልጠሉባቸውም ማለት አላህ አሸናፊና ምስጉን ቦኖ ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም አው لا اله الا الله ስላልክ ሙሐመድ ረሱላህ ስላልክ ጠላት አድርጎ ያዘ ይሄ ነው ወንጀላቸው ሌላ አይደለም ምን አጠፉ ሙስና በሉ የሰው መሬት ነኩ ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛው ነው والله በዚሁ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን የሰውን ንብረት ሚዘርፍ ቡድን በተለይ ሙስሊሞች የምትረዱ የምትደግፉ በሙስሊሞች ደም ላይ እየቆመራችሁ መሆኑን ወቁት ተጠያቂ ናችሁ والله الله ولا تعاونوا على الاسم والعدوان በወንጀል ድንበር በማለፍ እንዳትተባበሩ ብሏል አላህ በምንም መልኩ እየረዳችሁ ግን ኡስታዞቻችሁ የሚገደሉበት እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው ለምን ሰላማዊ ሰው ነው እየተገደለ ያለው ሰላማዊ ሰው ነው እየተዘረፈ ያለው ሰላማዊ ሰው ነው እየታገተ ያለው ሁሉም ሊቃወሙ ይገባል ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በርስ ግንኙነቱ አብሮ እንዳይኖር የሚያደርግ በጣም አጸያፊ መጥፎ ተግባር ስለሆነ ሁሉም ሊቃወሙ ይገባል ሁሉም የሀገርን ሰላም የሚያደፈርስ ነው እስላም እኮ አስተምሮ የሚገርም ነው ህጋዊ ጂሃድ እንኳን ቢመጣ ህፃናት እንዳትነኩ አለ ሽማግሌ እንዳትነኩ ሴቶችን እንዳትነኩ ቤተክርስቲያን እንዳታፈርሱ መስጊድ እንዳታፈርሱ ዛፍ እንዳትቆርጡ የእስላም ትእዛዝ ነው ከጦርነቱ ጋር ግንኙነት ያለው ብቻ ነው ህጋዊ ጂሃድ እንኳን መጥቶ ይህ ነው የእስላም አስተምሮ ቤተክርስቲያን እንዳይፈርስ መስጊድ እንዳይፈርስ ማምለካ ቦታዎች እንዳይነኩ ዛፍ እንዳይቆረጥ ህፃናት እንዳይነኩ ሴቶች እንዳይነኩ ሌላዬን ያከብራል እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው ለምን መመሪያ የለውማ አረመኔ ነው አላህ ግን ይሄንን ካደረክ ይቀጣሃል ይጠይቀሃል አላህ ነው የከለከለው የአላህን ህግጋት መጣስ አላህ ይቀጣሃል መልካም እየሰራ ነው ብሎ አላህ አይቶ ለምን ትእዛዙን ጥሰሃልና ስለዚህ እኛ ላይ ምን ይጠበቃል ከተባለ ወንድማማችነታችንን እናጠናክር አንድነትን እናጠናክር የከሌ አይደለም ሁሉም ሰው ይገባው በተለይ ሁሉም ሙስሊም ይመለከታል ቀብር የመጀመሪያ ቀን የገባህ ጊዜ ስለ ዘራ አትጠየቅም والله ስለ ፎቃ አትጠየቅም ስለ ሰው ንብረት አትጠየቅም መጀመሪያ ጥያቄው መረቡክ ጌታህ ማን ነው ማን ነብይህ ማን ነው ማን ዲኑክ ዲንስ ማን ነው የመጀመሪያው ለትልቁም ለትንሹም ለሙእሚኑም ለካፊሩም ለሴቱም ለወንዱም ለዓሊሙም ለጃሂሉም ሁሉም ቀብር ላይ ቤተሰብ አፈር አልብሶ ሲሄድ መረቡክ ጌታህ ማን ነው እንጂ ዘርህ ማን ነው ይባል ሁሉም በአንነት ሊቃወም ይገባል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ምክር መከሩ إمام مسلم بزجبت حديث من حديث سهيل بن أبي صالح عن أبي هريرة أن رسول الله